በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ጥቅምት 13 በዚች ቀን የቀሲስ ሀብጥሌ ማኮስ እና ወንድሞቹ በሰማዕትነት አረፉ። በጸሎታቸው የምትገኝ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የመነኩሴ ዘካርያስ የዕረፍቱ መታሰቢያ ሆነ። የዚህም መስተጋድል የአባቱ ስም አቃሪዎስ ነው። ይህም አቃሪዎስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱም ከእናታቸው ዘንድ ሴቶን እርሱ ወደ አስቄጥስ ገዳም ሄደ። ከአንድ አረጋዊ አባት መነኩስ ዘንድ በዚያ መነኮሰ። ከጥቂት ወራት በኋላ በሀገር ውስጥ ራብ በሆነ የሚስቱ ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃሪዎስ መጣች። በራብም ስለሆነ ችግር ነገረችው። አቃሪዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችን አካፈለን። እኔም ወንዱን ልጄን ወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷ ልጇን ይዛ ተመለሰች። ከዚያ በኋላ ልጁን ዘካርያስ ወደ ቅዱስ አረጋውያን አቀረበው። እነርሱም በላዩ ጸልየው ባረኩትም። እርሱ ፍጹም መነኮሴ እንደሚሆን ትንቢት ተናገሩ። ዘካርያስም ከበጎ ስራው ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምንምታ ሆነ። መነኩሳት እርስ በርሳቸው ይህን ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኩሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እነርሱ መነኩሳት እንዳጉረመረሙ በሰማ ጊዜ ናጥራን ወደሚባል ተራራ ስለ ስውር ወዳለበት አዘቅት ስር ወዳለች አዘቅት ሄዶ ልብሱን አውልቆ በረግረግ ውስጥ ተኛ። ሥጋውንም ተነፋፍቶ ጠቆረ፣ ተመልጦም ቆሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚያ በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለ። ከብዙ ቀኖች በኋላ አባቱ አስተውሎ ልጁን ዘካርያስን እንደሆነ አወቀውና መልክን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሑድ ቀንም ሥጋውን ደሙን ሊቀበል ወደ ቤተክርስቲያን ገባ። እግዚአብሔር ያን ጊዜ ስራውን ለአባ ኤስድሮስ ገለጸለት። እርሱም ዘካርያስ የሰራውን ለወንድሞቹ መነኩሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነህ መጣህ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነህ መጣህ አሉት። የአባ ዘካርያስም በብዙ ገድል ሲጋደል ኑረ። ትሕትናና ቅንነትን ያማረ ትሩፋትን ስራ ሁሉ ገንዘብ አደረገ። አባቱ ስለ እርሱ እኔ በገድል ብዙ ደክሜያለሁ፣ ነገር ግን ከልጄ ስርዓት ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም 45 ዓመት ኖረ። እግዚአብሔርን አገለገለ። በኋላ በፍቅር አንድነት አረፈ። መላ ዘመኑ 52 ነው። ከዚያ 7 ዓመት በወላጆቹ ቤት 45 ዓመት በገዳም ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአውስኪዮስ፣ የዮሐንስ አፈወርቅ፣ የታወራዎት፣ የአብስላይ ወንድሞች የናውላስና የአቢላ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ በዋጋ ገቡት ይልቅ ቀዳይቱን አነስተኛ በአንድ ተቀበለው ጊዜ የሚያገለግሉን አይለ መለት የሳሰቦች ጊዜ ማስቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ወደ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጆች ሳይል የምንሰበሰብበትን የጉባኤ ተባርኩ። የመጽሐፍ ወረቀት አዘጋጅተው ብራና ዓለም የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛውን የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።